እና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ሰሞኑን እንደዚህ ሰላምታ አቅርቤ መግቢያ ሰርቼ ከመጣው በጣም ቆይቷል። ያው የነበርኩበት ሁኔታ ደስ አይልም ነበረ እና ትንሽ ደብሮኝ ነበር። ትንሽ ብቻ ሳይሆን በጣም ደብሮኝ ነበር፣ ተሰምቶኝ ነበረ እና ለዛ ነበረ ያው ትንሽ የጠፋውባችሁ። ዛሬ ግን መጥቻለሁ። የመጣሁትም ደግሞ ግዴታ መምጣት ስላለብኝና በእኔ ምክንያት የተፈጠሩ ነገሮች ካሉ እነሱን ለማስተካከል። ምክንያቱም የትኛውም ሰው ማንም ሰው እንደፈለገ ጥፋቱን ካጠፋ በኋላ የፈለገውን ከሰራ በኋላ ማንም ሰው እኔ ላይ እንዲያላክክ አልፈልግምና እሱን ነገር ማስተካከል ማጽዳት ስለምፈልግ ዛሬ መጥቻለሁ ማለት ነው። እና ያው ሰሞኑን ብዙ ነገር እየተባለ እንደነበር አውቃለሁ። እኔም ላይ ስትፈርዱ የነበራችሁ ሰዎች አላችሁ። ያው ለተቀማጭ ሰማይ ቅርቡ ነው እንደሚባለው ለመፍረድ ማንም ሰው ሁሉም ነገር ቀላል ነው ለመፍረድ ሲሆን፣ ግን እራሳችሁ ቦታ ላይ ስትሆኑ የምር ይሰማችኋል። ምክንያቱም ፕራንክ በሚል ሰበብ እንደዚህ የሰውን ክብር የሚነካ ማለት ምን እንድላቸው ጠብቀው እንደሆነ እንደዛ ያደረጉት አላቅም። ባዶ ቤት ውስጥ ሁለቱ ብቻቸውን አንድ ክላስ ውስጥ እኔ እንጃ እኔ ብቻ ነኝ እንደዛ አይነት መብት ያለኝ ብሩኬ ጋር መሄድም ከሱ ጋር ብቻ መገኘትም የትም ቦታ መሆን ያለብኝ እኔ ብቻ ነኝ ብዬ አስብ ነበረ። ከነበረን ቅርበት ከነበረን ጓደኝነት አንፃር ግን ያ መብት እንደሌለኝ በደንብ አሳይቶኛል። እና እነሱም ከዚህ በፊት ከኔ በፊት የነበረ ጓደኝነታቸው ስለነበረ ከዚህም በፊት ፕራንክ ነው ብለው ብዙ ተጫውተውብኝ ብዙ እንደፈለጉ አድርገውኝ ይቅር ብያቸው ቀጥያለሁና አሁን ግን በጣም ነው የተሰማኝ። ማንም ሰው ይሰማዋል። ገባችሁ? እና ዳኒንም ብዙ እያላችሁት የነበራችሁ ሰዎች አላችሁ ምናምን፣ እሱም እንደኔ ነው የተሰማው። ገብቷችኋል? ማንም ሰው ሊያስበው የሚችለው ነገር ነው። እኔ እሺ ከብሩኬ ጋር ምንም በቃ ይሆናላ ተግባቦት አብረን ብዙ ነገሮችን አሳልፈናል። ምርጥ ጓደኛዬ ነው ብዬ አስብ ነበረ። በቃ እኔ ያለሱ እሱ ያለኔ ማንም የለንም ብለን እናስብ ነበር። እኔም እንደዛ አስብ ነበረ። ግን አስቡት ዳኒና ሶሲ ግን የምር በቃ ብዙ ሰው የሚያውቀው ፍቅረኛው ነች። ሽማግሌ እስከ መላክ ድረስ ምናምን እያሰበ ያለ ልጅ ነውና እንዴት ያስብ? እሺ እንደዚህ አይነት ልብስ ያለቀች ምንም አያድርጉ፣ ግን ይሄ የሰውን ክብር የሚነካ ነገር ነውና እኔ በጣም ተሰምቶኛል። ዳኒም በጣም ተሰምቶታል። እኔ ለመፍረድ ባቸኩል በጣም ደስ ይለኛል። ሁላችንም በየራሳችን መንገድ ትክክል ልንሆን እንችላለን፣ ግን እንደዚህ ዝም ብሎ ደግሞ እንደዚህ አይነት ነገር እየተሰራ የሆነ አላ ከዛ በኋላ ይቅርታ ሰው የሚፈልገውን ነገር እያደረገ ምናምን ሰውን እየጎዳ ይቅርታ፣ አረ ይደብራል። እንደዚህ ደስ አይልም፣ አይመጣውምና እኔ በጣም ነው የተሰማኝ፣ ደብሮኛል። ስለዚህ ግን ሶሲ በእኔ ስላሳበበች ባንቺ ምክንያት ነው አንቺ እንደዚህ ባልሽው ነው ዳኒ እንደዚህ እንትን ያለኝ ምናምን ብዙ ነገር እያለችኝ ነው ምናምን ስራዋ ነው ብዬ አስብ ነበር። ግን በእኔ ምክንያት ከሆነ ትናንትና ማይታችኋል የተፈጠረውን ነገር እስከ መደባደብ ድረስ ምናምን እሷም እኔ ላይ እኔም እሷ ላይ ዳኒ ብሩኬ ምናምን በቃ ትርምስምሳችን እስከ መውጣት ድረስ ጥሩ ነገር ተፈጥሮ አልተለያየንም እና እኔ እንደዚህ ሆኖ እንዲቀጥል ስለማልፈልግ ሶሲም ዳኒም ታርቀው ከኔ ህይወት በቃ በተለይ ሶሲ እንድትወጣ ፈልጋለሁ ከኔ ህይወትና ዛሬ መጣውት ዳኒን ጠርቻለሁ፣ ሶሲንም ጠርቻታለሁ። ብሩኬ ማግኘት ስለማልፈልግ ግን ከዚህ በኋላም ኤክስፔክት ባታረጉ በጣም ደስ ይለኛል። ከብሩኬ ጋር መገናኘት አልፈልግም፣ እኔ ማየትም አልፈልግም። ምክንያቱም በቃ ይበቃኛል። እኔ በጣም ነው የደበረኝ። ምክንያቱም ይሄ እኔ ምን እንድለው አስቦ እንደዛ አይነት ነገር እንዳደረገ አላቅም። ተሳስቼ ማይሆን ነገር ብሳደብ የሆነ ነገር ብል ጥፋቱን ለማድረግ ነው ወይስ ምንድነው? አልገባኝም። ስለዚህ እኔ በጣም ስለተሰማኝ እሱ ማግኘት ስለማልፈልግ ሶሲ ግን ህይወቷ በእኔ ምክንያት ከተበጠበጠ ያው እንግዲህ ለትዳር የሚያስባት አይነት ሴት ከሆነች በእኔ ምክንያት ይሄ ነገር ብሬክ እንዲያደርግ አልፈልግምና ድብድብ ድረስ ከደረሱ እንደዚህ እንዲሆን ስለማልፈልግ እሱን ነገር ለማስተካከል ዳኒን ጠርቻለሁ። ያው እሱ ይመጣል። ከዛ ሶሲም ጠርቻታለሁ። ሲመጡ ሁለቱን አስማምቼ እኔ ከዚህ ህይወት ከእንደዚህ አይነት ነገር መውጣት ነው የምፈልገው። ገባችሁ? ደግሞ ቃል ገብቼላችሁ ነበር ደስ የሚሉ ቪዲዮዎችን ፈን የሚያደርጉ ቪዲዮዎችን እንደምለቅላችሁ ቃል ገብቼላችሁ ነበር። ግን በቃ ነገሮች እንደዛ እንዳደርግ አልፈቀዱልኝምና ብቻ አላቅም። ከዚህ በላይ ባላወራ በጣም ደስ ይለኛል። እስኪ ዳኒ እስኪመጣ እንጠብቀውና ዳኒን ደግሞ አልነገርኩትም ሁላ ከሶሲ ጋር እንደዚህ ላስማማክ ነው ምናምን በጣም ተናዷል። በጣም ምክንያቱም ብሩኬ ትናንት እጁን እሱ ላይ መሰንዘርም አልነበረበትም። ምክንያቱም ሶሲ ላይ እንደፈለገ መሆን ይችላል። ዳኒ መብቱ ነው ብዬ አስባለሁ። ምክንያቱም ፍቅረኛው ነች፣ ያፈቅራታል፣ እንደፈለገ መናገር ይችላል። እሱ ላይ ለሶሲ ተደርቦ ምናምን እሱን መምታትም የሆነ ነገር ማድረግም አልነበረበትም። በሱ በጣም ስለተናደደ ስልክ ሁላ ሊያነሳልኝ ፍቃደኛ አልነበረም። ደጋግሜ ደውዬለት ነው ያነሳልኝና
አልነገርኩትም ለምን እንደፈለኩት ያው ከናንተ ጋር ሆኜ ነግረዋለሁ ለምን እንደፈለኩት ከዚህ በኋላ ግን ማናችሁም ስሜን ባጠሩ ደስ ይለኛል በተለይ በሶሲና በብሩኬ ጉዳይ ማናችሁም የምሬን ነው ድጋሜ እንደዚህ በእነሱ በሁለቱ ስሜ እንዲጠራ አልፈልግም እና የፈለጋችሁትን በሉ መብት ደግሞ የላችሁም ለብሩኬ ተደረባችሁ ለሆነ ነገር ተደረባችሁ እኔ ላመንኩበት ነገር